ዛሬ መጥቻለሁ ባመቴ አህለን ወሰህለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደዚህ ትክትክ ሲል ያያችሁት ቅቤ ነው። አዎ ቅቤ ነው። ይሄ ቅቤ ነው። አንጉሬ ትቼዋለሁኝ ለ3 ቀን ለ4 ቀን የሀገር ቅቤ ነበረኝ ትንሽ ጨምሬ። ይሄ ደግሞ ኮረሪማ ነው። ድፍኑን ገዝቼ በዚህ መልኩ እንትን አድርጌዋለሁኝ። ትንሽ እሳት ሞቅ አድርገዋለሁኝ። ይሄ ድምፅ እንዴት ነው ታስታውሱታላችሁ? አዎ አስታውሱት እየፈለጋችሁ እና ለቅቤ የሚያስፈልገው እኔ የምጨምረው ማለት ነው። ብዙ ሰው ነጭ ሽንኩርት፣ ዝንጅብል ይጨምራል። ላ እኛ እንደዛ አይደለንም። እኛ ኮረሪማ በዋናነት ነጭ አዝሙድ እና ኮሰረት ሶስቱ ግዴታ ማይቀሩ ናቸው እና ትንሽ ጥቁር አዝሙድ በነገራችን ላይ ለሚቀመጥ ቅቤ አይመከርም። አፍይዛል፣ ስንበላው አፍይዛል። እኔ ግን ትንሽ ጨምር ያለሁኝ። ለምን ቅቤ ብዙ ነው። ቅቤ የምትፈልጉ ያረገዛችሁ ካላችሁ አቤት በሉኝ። ማንጠር ካልቻላችሁ ሰጣችኋለሁ። አብሽሩ። ይሄው ሁሉንም ሞቅ አድርጌዋለሁኝ። ኮረሪማውንም ነጭ አዝሙዱንም እና ጥቁር አዝሙድ በነገር ትንሽ ነው የጨመርኩት። ሁለቴ ተናግሬ ያለው ትንሽ ነው የጨመርኩት እና ኮሰረት አለኝ። ኮሰረት ከሀገር ያስመጣሁት አቤት ርሽታው ደስ ሲል። ኮረሪማውን እዚሁ ነው የገዛሁት። ብዙም አላጀበኝም እና በዚህ መልኩ እየፈጨው ነው። ቅቤን እሳት ላይ ጥጄዋለሁኝ እና እንደተለመደው ፎሎ ላይክ ሼር ሪፖስት አድርጉኝ። በዚች ሳምንት ውስጥ 300 አስገቡኝ። እኔ በየቀንቀኑ አንዳንድ ቪዲዮ ለቅላችኋለሁ ውዶቼ። ጠፍቻለሁ አውቃለሁኝ፣ በጣም ጠፍቻለሁ። አመት ሊሆነኝ ነው። በጣም ይቅርታ አድርጉልኝ። ናፍቃችሁኛል። በነገራችን ላይ የተነጎረ ቅቤ ብዙ አረፋ አያወጣም። በጣም ነው ስራችሁን ቀለል የሚያደርገው። ማንጎር ማለት ትንሽ እንትን ታደርጉትና እሳት ታስመቱትና ከዛ በኋላ የፈላ ውሃ ትጨምሩበታላችሁ። ወይንም ፍሪጅ ውስጥ አሁን ሙቀት ስለሆነ ፍሪጅ ውስጥ አሳደርኩት። ከዛን በጣም ሲተልጅ ያኔ ሲረጋ ሰበርኩኝና እንትኑን ውሃውን በደንብ ደፋሁለት። ከዛን በውሃ እናጥበዋለን። ከዛን አረፋው ቶሎ ይቆርጥላችኋል። ይሄን ይመስላል። እዩት እስኪ ማሻአላህ ተባረከላ። እዚህ ጋር ኮሰረት ጨምር አላያችሁኝም? ቀርጬው ነበር የት እንደሄደ ግን አላቅም፣ ምን እንደወሰደው አላቅም። ኮሰረት በደንብ ነው የጨመርኩት። ሽታው ጎረቤትን ነው ያናወጠው። ያሰላም እዩት እስኪ እና ገንፎ ያማራችሁም ክትፎ ያማራችሁም ሀሎ በሉኝ በውስጥ መስመር አለሁላችሁ። እዚህ ጋር ቅቤ የማስቀመጥበትን ባልዲን እያጠንኩት ነው። በኮሰረት ያኔ በሌላ ነገር በምንም ወይራ የለም እንግዲህ ታውቃላችሁ እዚህ ሀገር። በኮሰረት በደንብ አድርጌ አጥኘዋለሁኝ። ቅቤን ይሄው በዚህ መልኩ ማሻአላህ ተባረከላ። አያችሁት እንዴት እንደሚያምር። እርድ በርበሬ ምናምን አልጨመርኩበትም እና ቪዲዮን ላይክ